በቴሌብር ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ እንደሚሆን ተገለጸ። ጉዳዩን በሚመለከት አፍሪካ ሬኔሳንስ ቴሌቪዥን ያናገራቸው የሕግ ባለሙያ ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ዮናስ ግርማ ዝርዝር አለው። የኢትዮ ቴሌኮም የሕግ ጉዳዮች አስተዳደር የሥራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው የማስጠንቀቂያ ጽሑፍ በወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ አይዘነጋም። ይሁንና ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎች ገልጸዋል። በተለይም በፍትሐ ብሔር ስነ ስርዓት ሕግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግም ይህንን ለማድረግ የሕግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አንድ አይነት የሕግ አንቀጾች ስለሚጠቅሱ የሕግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩን ከባድ እንደሚያደርገው የሕግ ባለሙያዎች አስረድተዋል። በመሆኑም የኩባንያው ደንበኞች በተመሳሳይ ውል ብድሩን ቢወስዱ እያንዳንዳቸው ውል ራሱን የቻለ መሆኑንና የወሰዱት ገንዘብ መጠንም የተለያየ መሆን በአንድ መዝገብ ለማየት ከባድ እንደሚያደርገው ገልጸዋል። የእያንዳንዳቸው ውል ራሱን የቻለ መሆኑንና የወሰዱት የገንዘብ መጠንም የተለያየ መሆን በአንድ መዝገብ ለማየት ከባድ እንደሚያደርገው የሚገለጹት የሕግ ባለሙያው ራሱን የቻለ የተነጣጠለ መዝገብ መክፈት እንደሚያስፈልግ ለእያንዳንዱ ሰው ስፔሲፊካሊ መዝገብ መክፈት አለበት ማለት ነው። ወይም እንደተባለው በጣምራ መስከፈት ትችላለህ። አንደኛ የሁሉም ሰው ኢንፎርሜሽን ይገኛል። ሁሉም ሰዎች ይገኛሉ ወይ? በድር ላይ ማግኘት ትችላለህ ወይ? ተከፈተ መጥሪያ ማድረስ ይባላል። እሱ ማድረስ ትችላለህ ወይ? እነበልና ሰዎች ደግሞ ማይገኙ ከሆነ ያው ባይሉበት ይወሰናል። መጥሪያው በጋዜጣ ይላክና ባይሉበት ይወሰናል። ለተወሰነ በኋላ ደግሞ ማስጠቀም ይባላል። እነበልና በግለሰብ አሁን ዶምፒት እናደርገው አንድ ሰው 30 ሺህ ብር ኖሮበት 30 ሺህ ብር ይክፈል ለቴሌ ተብሎ ተወስኖ እንደገና ማስጠቀም ደግሞ ይባል ሌላ አዲስ ፋይል አለ። አጠቃቀም ይባል መዝገብ አለ። ስለዚህ ያን ጊዜ እንደገና አሁንም ሰዎችን ፈልገህ ማግኘት አለብህ፣ ወይም ደግሞ ንብረት ማግኘት አለብህ።